ሰላም እንዴት ናችሁ? ደህና ናችሁ ሆይ? ወንድሞቼ፣ እህቶቼ፣ ልጆቼ በቃ በጣም ነው የምወዳችሁ የምታበረታቱኝ፣ በቃ ይዞሽ የምትብሉኝ፣ ስዕሌን የምታዩልኝ፣ ላይክ የምታረጉልኝ፣ ሸር የምታደርጉልኝ በጣም ነው የማመሰግነው። አጠቃላይ በቃ የሀበሻ የኢትዮጵያ ሕዝብ በጣም ነው የማመሰግናችሁ። እኔ አንዳንዴ ያው እግዚአብሔር በቃ ተሰጦም ሲሰጥ ደስ ይላል። ለወጣቱም ለትልቁም ለትንሹም በቃ እጃችሁ ይንቀሳቀስ ነው የምለው። በእጃችሁ እግዚአብሔር በጥበብ ይገኛልና ይህን ጥበብ የሰጠ አምላክ እግዚአብሔር ምስጋና ይግባው። ለእግዚአብሔር ምስጋና ይግባው። ምን ይዋልለታል? እሱ ነው የምለው። እኔ በቃ አንዳንዴ ይገርመኛልና የጥበብ አምላክ እሱ ነው እላለሁና አሁን እኔ ብዙ ጊዜ አበባዎች ምስላለሁ፣ ተፈጥሮ ውሻዎች ምስላለሁ። ይሄ እንኳን በትዕዛዝ ነው እና በትዕዛዝ ነው። እስኪ ላሳያችሁ ብዬ ነው። ይሄው ይሄ የትዕዛዝ ነው እና አሁን ደግሞ እንትን ነው ያው የመጣው እንትን ነው ኒው ይር ቫይናክትን ነው። እንዲህ አይነት አሁን ይሄ ከዊንተሩ ሲያበቃ ፍሩሌ ላይ የሚመጡ አበባዎች ናቸው፣ ፍንድቅ የሚሉ። እንደዚህ ደግሞ ጽጌረዳው ምኑም አሁን እግዚአብሔር ይመስገን እኔ ደንበኞች አሉኝ። ያው በአመት የሚገዙኝ የሚወስዱልኝ ለስጦታ ምናምን አሉኝ። እግዚአብሔር የተመሰገነ ይሁን እና እንደዚህ ወርቃማ ምናምን አርጌ ትንሽ ወርቃማውን በዛ አርጌ ምናምን እስላለሁኝ። ለቤታችሁ አንዳንዴ ለየት ያለ ነገር ይፈልጋሉ። በብዛት እኔ ያው ጀርመኖቹ፣ እነዚህ ምዕራባዊኖቹ፣ አውሮፓዎቹ፣ ቱርኮቹ ናቸው የኔ ደንበኛዎች እና እግዚአብሔር ጥበቡን የሰጠኝ እነዚህ አሁን ትንንሾቹ ናቸው። ምስል ትንንሽ የወረቀትም እስላለሁ። አበባው ምናምን ቁጭ ስል ያው አንዳንዴ ማታም ሆነ ምንም እንደዚህ ስላቸዋለሁኝ። ግን በብዛት እኔ 1 ሜትር ከ20 1 ሜትር ከ50 በ1 ሜትር ያው እንደዛ ነው ምስለው እና በጣም እግዚአብሔር የተመሰገነ ይሁን። አንዳንዴ ያው ለልጆች ትንሽ ለየት ያለ ነገር እስላለሁ እና ይህን ይመስላል። አበባዎች ምናምን ድሮዎች እስላለሁ። እግዚአብሔር ጥበቡን ይስጣችሁ ነው የምለው። ፍቅሩን ይስጣችሁ፣ የሰውን ፍቅር ጥበብ ይስጣችሁ እና መሳል ቆንጆ ነው። ወጣቱ ቢስል እጁ ቢንቀሳቀስ ደስ ይላል። እኔ ከዛም ውጭ ደግሞ አንዳንዴ እጄ ቁጭ እንዳይል እንደዚህ እንትኖች እሰራለሁ። የእጅ ስራ እንደዚህ እሰራለሁ። እያቸው ኮፍያዎች በየአይነቱ በቃ እንደዚህ እሰራለሁ። ለየት ያሉ ማለት ነው። አሁን ይሄ እዚህ ሀገር ያው በሾፕ ደረጃ ስትገዙት ትንሽ ወደት ይላል እና ይህንን ይመስላል። ላይክ የምታደርጉልኝን ባታደርጉም የምታዩት ራሱ በጣም ደስ ይላል። ወዳችኋለሁኝ። አባይነሽ ሰዓሊዋ ሙኒክ ጀርመን የምኖረው ነኝ። አባይነሽ ሰዓሊ ይሄንን ይመስላል። ስዕሎቼ በቃ ብዙ ናቸው። ያው ቤቱ ማተሌ ነው። ኬለሩም ጎረቤቶች እግዚአብሔር ይስጣቸው ትልቅ ራውም ደግሞ አለኝ እና ብዙ ስዕል አለኝ። ያው ይኑር ስዕል ራሱ እንደ ልጅ ነው። ተሽጦ ሲሄድም ራሱ ትንሽ ያጓጓል። አገር ላይ ቢሆን ተሸክፎ ልጆች የልጅ ልጆች እንዳዩት ይደረጋል። አገር እንዳያዩ ይደረጋል። እውነቴን ነው። በጣም ስዕል ቆንጆ ነው። በተለይ ተፈጥሮ ላይ ተፈጥሮን የተመለከተ ስዕል ቆንጆ ነው። አንዳንዱ ያው ቆንጆ ሴትን ቆንጆ ሰውን መሳል
እሱም ስዕል ነው። ጥሩ ነው። ማበረታታት ቆንጆ ነው። ወዳችኋለሁኝ። ወዳችኋለሁ።